አንቺ ቸር አማላጅ ልጅሽ ሰው ወዳጅ ውሃው ተለውጦ ሆነ ወይነ ጠጅ። መውጫ መሰላሉን ሰራህልን እንጂ ማን ይደርስ ነበር አምላክ ካንተ ደጅ። ኢየሱስ ክርስቶስ የእግዚአብሔር አብ ልጅ። ገና በማለዳ ወጥቶላት ዕጣ ኢየሱስን ልትወልድ በእግዚአብሔር ተመርጣ ማርያም ተወለደች ከእናቷ ከሐና የእግዚአብሔር ፍቃዱ ቃሉ አይቀርምና። እንደ ተወለደች በሕፃንነቷ ገባች ቤተ መቅደስ ተለየች ከእናቷ። የእሷ ምግብ እህል አልነበረም ቂጣ ህብስት ነው እንጂ ከሰማይ የመጣ። ይህን በመመገብ አደገች በለዛ ቅዱስ ሲያጫውታት መላእክት ሲጠብቃት በመንፈስ ተይዛ። በመልካም ግብረ ገብ በጥሩ አንደበት እግዚአብሔርን አምና በጾም በጸሎት ኖረች ቤተ መቅደስ ለብዙ ዓመታት። ትንቢቱ ሊፈጸም ሲቃረብ ሰዓቱ ኢየሱስ ሊወለድ በመንፈስ ከናቱ እንዲህ ሲል ነገራት ሄዶ በመልእክቱ። እግዚአብሔር ወዶሻል መርጦሻል ከጧቱ ማርያም ትጸንሻለሽ ወንድ ልጅ ትወልጃለሽ አላት ባንደበቱ። ይህን ስትሰማ ዘወር ብላይታ በስመ አብ ብላ ሄደች ሌላ መስሏት ፈርታ። እየደጋገመ ሲነግራት ምስራች እንደምን ይሆናል አለች እየፈራች። ለእግዚአብሔር የሚሳን የለም የሚያቅተው፣ ለእግዚአብሔር የሚሳን የለም የሚያቅተው። ማርያም ደስ ይበልሽ ሁሉም በሱ ላይ ነው። እጅግ በጣም ትልቅ የዓለም መድኃኒት ይወለዳን ካንቺ በመንፈስ አባት ብሎ ሲገልጽላት ቅዱስ ገብርኤል በትህትናና በሚያስደስት ቃል። ይህን የሚያስደስት ቃላት ስትሰማ ይሁን እንደ ቃልህ እንዲህ ከሆነማ ብላ መሰገነች አምላክን ደጋግማ። ጊዜ ሳይፈጅበት ሳይውል ሳያድር ትንቢቱን ይፈጸም ቃሉ የእግዚአብሔር። የሰው ልጅ አበሳው ሲያልቅለት አሳሩ ጌታ ተጸነሰ በልዩ ምስጢሩ። ጌታ ተጸነሰ በክቡር ምስጢሩ። ኢየሱስ ተወልዶ ታቅፋው እናቱ፣ ኢየሱስ ተወልዶ ታቅፋው እናቱ። ከበው ዙሪያውን ጻድቃን መላእክቱ፣ ከበው ዙሪያውን የቤት እንስሳቱ ይሰግዱለት ነበር እየተደሰቱ።